እኔ መቼም በል ማህሌት በገዛ እጇ እድል ነበራት፣ ግን ምን ያደርጋል እድሏን መጠቀም አልቻለችም። ሰላም ሰላም፣ እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች። ምሳሌ ድራማ እንግዲህ በሚገርም ሁኔታ መገራረም አዳዲስ ነገሮችን ማሳየቱን ቀጥሏል ቤተሰቦች። ከዛም እንግዲህ አንዳንድ ነገሮችን እኔ በምሳሌ ድራማዎች የራሲ የሆነ ሀሳብ አስተያየት አስቀምጣለሁ ውድ ቤተሰቦች። ለዚህ ቻናል ደግሞ አዲስ የሆናችሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። ምሳሌ እንግዲህ ምሳሌ ክፍል 74 ላይ እንግዲህ በጣም የገረመን ነገር እንግዲህ ክፍል 74ቱ በጣም የሚገራርሙት ነገሮችን አሳይቷል። ከዛም የማህሌት ጅልነት ነው ያየንበት። ማለት እንግዲህ ከዝና ጋር ከድሮ ጀምራ ነበር ስታቀደ ነበረችውና እንግዲህ ምንም እየተሳካላት አይደለም። ምንድነው ግን እኔ ማለት ነገር በጣም አሳስቦኛል። እስቲ ከዚህ ድራማ እንደውም እሷ እኔ በበኩሌ መውጣት ነው ያለባት ብዬ ነው የማስበው። እንዴ አንድም ቀን በቃ ምንም አይነት ኬት አይታ አታውቅምኩ እንዴ አንድም ቀን ተሳክቶላት አያውቅም። ዝናን እንግዲህ አሁን አግኝቻለሁ በቃ ተሳክቶልኛል ምናምን ብላ ገባች። ግን በስተመጨረሻ በገዛ እጇ ጨንቅኖ የሸመተችው። ከዚህ በኋላ እንግዲህ ዝና አይፈታትም። በፌስ ምናምን ነገር ፓተርኑን ለመክፈት እየሞከረች ነበር ሲነቃው። እንደዚያ ማድረግ አልነበረበት። በቃ ግን አይዲዋ በጣም አሪፍ ነበረ። መጀመሪያ እንግዲህ ዝናን ለማጥመድ ነበረ እንደዛ ስትሆን የነበረችውና ዝናን አጥምዳ እንግዲህ ከሱ አርግዛ ወይንም ከሱ ጋር አድራ ምናምን ዝናን የሆነ ወጥመድ ውስጥ ለማስገባት ነበር ሐሳቧ ማለት ነው። ግን አልሆነላትም። እንደዚህ እንዳይሆን ደግሞ ያደረገችው ያቺ ኤፍራታ ናት። ለምን ይመስላችኋል? እስኪ ቤተሰቦች ኤፍራታ ሁሌም ማህሌት አሪፍ ታቅዳለች፣ ትሄዳለች። ግን እሷ በምታቀዳቸው እቅዶች ላይ ኤፍራታ መሀል ላይ እየመጣች የራሷን ሐሳብ እንደዚህ አርጊ፣ አይ እንደዚህ ከምትሆኚ እንደዚህ ሆኚ ትላታለች። ይሄን እንግዲህ ለምን ይመስላችኋል ቤተሰቦች? እስኪ የነቃችሁት ካላችሁ ኮሜንት ሴክሽን ላይ እየገባችሁ ሐሳባችሁን አስቀምጡልኝ። ምክንያቱም ኤፍራታ እንግዲህ ከድሮ ጀምራም የማህሌትን ስኬት አትወድም፣ ትቀናለች በሷ ላይ ማለት። በድሮም እንዳያችሁት ከሆነ ከሞገስ ጋር ማህሌት ስተኛ ጊዜ ስትገናኝ ምንም አትወድም ነበር። እንግዲህ የዛኔ ሞገስ አሁን ተቀይሯል፣ ከሁለቱም ጋር እየተገናኘ አይደለም። ግን እቺ ደግሞ ኤፍራታ ከሞገስ ፍቅር ይዟታል መሰለኝ። የሞገስን ክፉ ማየት አትፈልግም እና ማህሌት ደግሞ ሞገስንም ሆነ ብሩክንም
ለመጉዳት ስታስብ የምታረጋቸው ነገሮች እንግዲህ እንደምናውቀው ማህሌት እንግዲህ አንድ ነገር ለማድረግ ስታስብ ስታቅር ኤፍራታን ታማክራለች። የእሷን ምክር ደግሞ ትሰማለች፣ ትተገብራለች። ይሄ ምንድነው አሁን ማህሌትን ወደ ኋላ እየጎተተች ያለችው እቺ ኤፍራታ ናት። አንደኛ ማህሌትም ጥሩ ነገር አይደለም፣ ሱራ ደስ አይልም። ግን ደስ ባይልም በምታቀራቸው እቅዶች ላይ ስኬታማ እንዳትሆን እቺ ኤፍራታ በጣም መሰናክል እየሆነች ናት ያለችው። እስኪ ስለ ኤፍራታ አንዳንድ ነገሮች የተሰማችሁ ነገር ሀሳባችሁን ኮመንት ላይ አስቀምጡልኝ። ዛሬው ክፍል 74 እንግዲህ ደግሞ በጣም ደስ ይላል። የብሩክ ወንድም እንግዲህ በጣም ብሩክ በመጥፋቱ በጣም ተሰምቶታል። እነዛ አሁን ቅርብ ጠላት ናቸው ብሎ የሚያስቡት ሰዎች ስለሌሉ ምንድነው ከማህሌት ወይንም ከዝና ውጪ ማንም ብሩኬን እንደዚህ የሆነ ነገር ያደርጋል ብሎ ስለማያስቡት ቀጥታ የሄዱት ወደ ማህሌትና ወደ ዝና ጋር ነው የሄዱት። ግን ዝናን አሁን ዳይሬክትሊ ለማግኘት ስለማይችሉ በምንድነው ያደረጉት? ብሩክ ወንድም በጣም ጭንቅ ያለው ተመችቶኛል እኔ ሰውዬው ምንድነው ያደረገው? ኤፍራታ ጋር ነው። ኤፍራታን እንግዲህ ኤፍራታ ብር ትወዳለች። ከዚህ በፊትም እንግዲህ ሰርታ ነበረች፣ መረጃ ታቃብል ነበረችና አሁንም ቀጥታ የብሩክ ወንድም ወዲህ ነው ሄደው ኤፍራታ ጋር ነው ሄደው። በቃ ከዚህ በኋላ ያለው ነገር ልክ ብሩክ እነሱ ጋር ካለ እነሱ እጅ ውስጥ ካለ ትደርስበታለች ማለት ነው። ኤፍራታ ለብር ስትል ምንም የማታረገው ነገር የለም ባይዞይ ማለት ነው። አሳልፋት ትሰጣለች። አሁንም እየሰጠች ናት ያለችውና ኤፍራታ እኔ ብቻ ኤፍራታ ነገር በጣም እኔ በኤፍራታ በኩል ተወዛግቤ ያለው ቤተሰቦች ምንድነው ሰው በዚህ ልክ እንዴት ማስመሰል ይችላል? ክዳ ከነዚህ ጋር እየሰራች ናት ያለችው። በእርግጥ የምትሰራው ነገር ጥሩ ነገር አይደለም። ለራሷ ህይወት ነው ተረተረ የምትለው። ለሷ ምንም አታስብም። የራሷን ህይወት ለማስተካከል ብቻ ነው ደፋ ቀና የምትለውና ቢሆንም ግን ትንሽ ለሷ ማሰብ ነበረባት። እስቲ በዚህ ዙሪያ ምን ትላላችሁ ቤተሰቦች? ሀሳብ አስተያየታችሁን አስቀምጡልኝ። ሌላው እንግዲህ በጣም ክፍል 74 ላይ እኔ በጣም የደበረኝ ነገር እንግዲህ እነዚህ የብሩክ ወንድም እንግዲህ ምንድነው ከእስር ቤት ነው ብዙ አመታትን ታስሮ ነው የተፈታውና ምንም አይነት ግንኙነታችን አያውቅም። እንግዲህ ቅድስትን እንደ ቤት ሰራተኛ ድሮም ሰራተኛ እንደነበረች ነው የሚያውቀውና ከዛ ባለፈ እንግዲህ ቅድስትን በምንም መንገድ አይረዳትምና እየከጀላት ያለ ይመስለኛል። ከታዘባችሁ ቤተሰቦች ትዝ ካላችሁ እንግዲህ ባለፈው እንደመጣ ቤቱ እንደገባ አለሽ ወይ ምናምን ነገር ይሄ ማለት ምንድነው? እስቲ ነው እዚህ ነው ያለሽው ለማጣራት ስለሱ አንዳንድ ነገሮችን ከብሩክ ጋር ደግሞ ብሩክም አንደኛ ምስቱን እንደፈታ ሰምቷል። ብሩክም ሌላ ምስት አላገባም፣ አንቺም ባድ ከዚህ ቤት አልወጣሽም፣ ባላላገበሽም ምንድነው ምናምን ነገር ይሄ ምንድነው? የሻፈዳት ይመስለኛል። ከጅሏታል። ለምንድነው ይሄ እንደዚህ ለመጠየቅ የቻለው? ከቅድስት ጋር የሆነ ነገር ግንኙነት የሆነ ቦታ ላይ ያቃታል። እናም ከቅድስት የሆነ ነገር የምፈልግ ይመስለኛል። እስቲ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ ምንድነው ብሩኬ እንግዲህ እስቲል ነው የት እንደገባ አይታወቅም። ይሄ የማይታወቀው ብሩክ ማን ታግቶ ይሁን ደግሞ ሞቶም ይሁን በጣም አሳሳቢ ነው የሚሆነው ውድ ቤተሰቦች። በኮመንት ላይ ደግሞ ብዙዎቻችሁ እንግዲህ ሀሳባችሁን እያስቀምጣችሁ ነበርና ብሩክ እንግዲህ መገኘት አለበት። ብሩክ ደግሞ ከዚህ ድራማው በፍጹም መውጣት የለበትም። ምክንያቱም ብሩክ የአባትነት ጥግ ያሳየ ምርጥ አክተር ነው። የድራማውም ደግሞ ድምቀት ነው እና እኔም በበኩሌ ብሩክ ከዚህ ድራማ መውጣት የለበትም ነው የምላችሁ ቤተሰቦች። እስኪ የተሰማችሁ ነገር መሆን አለበት ወይ ማስተካከል አለበት የምትሉት ነገር ካለ ኮመንት ላይ እየገባችሁ ሀሳባችሁን አስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ በቀጣዩ ክፍል ምን እንደምፈጠር እንግዲህ በጣም መጨረሻ ክፍል ላይ እንግዲህ ዝና ነቃ። ከተኛበት ነቅቶ ነበርና ፌስ ላይ ምናምን ነገር ፓተሩን ልትከፍት ሙከራ ስታደርግ ምናምን ነገር ነቅቷታልና
ይህ እንግዲህ ነክቶ ምን ያደርጋል? በጣም አሳሳቢ ነው። እንግዲህ ከፍ አድርጋ ሊያደርሳትም ይችላል፣ አይታወቅም። ይህን ሁሉ እንግዲህ በቀጣዩ ላይ አብረን የምናይ ይሆናል። ቀጣዩ እንግዲህ ዝግጅት ላይ ነው። ውድ ቤተሰቦች ይህን ድራማ እየተከታተላችሁ ደግሞ ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡኑ ሳብስክራይብ ያደረጋችሁት ካላችሁ ደግሞ ይህን ቪዲዮ ላይክ አድርጋችሁ እንዲሁም ለብዙ ሰው እንዲደርስ ሼር እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ። ቻው።